ሰላም ጤና ይስጥልን። ውድና የተከበራችሁ የማርቲና የገች ዩቲዩብ ቻናል ተከታታዮች በሙሉ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን እስከ ሰዓት አደረሳችሁ አደረሰን። አሜን። በሀገርም በሀገር ውጭም ያላችሁ ውድ ቤተሰቦቼ እንደየሰዓት አቆጣጠራችሁ ሰላም እላለሁኝ። ሰላምታ ይድረሳችሁ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር አምላክ የተመሰገነ ይሁን። እኔ ደህና ነኝ። እግዚአብሔር ይመስገን። ውድ ቤተሰቦቼ ዛሬ ደስ ብሎኛል ማለት ነው። ዛሬ ደስ ብሎኛል። ደስታዬን ላበስራችሁ ነው የመጣሁት። እኔን እንዳበሰረኝ መላእክተኛው ቅዱስ ገብርኤል ሀቂቃተን ዩቱብ እንደተቀበለኝ ሲነገረኝ እውነት ለመናገር ማለት ነው በጣም ነው ደስ ያለኝ። ያኔ ዩቱብ ተቀበለኝ ማለት አሁን ተከፋይ ሆንኩኝ ማለት አይደለም። ብዙ ቻሌንጆች አሉት ሀቂቃተን ግን እንደዛ መስሎ ነው የታየኝ ማለት ነው። አሞኝ ነበረ ሰሞኑን ያኔ ትንሽ አሞኝ ነበር ማለት ነው። እና ዛሬም እንደዛው ላይቭ ላይ ራሱ ገብቼ ወደዛው ነው የወጣሁት ማለት ትንሽ አሞኝ ነበር እና ትላንትና ያኔ አፕላይ ለሚያደርግልኝ ሰውዬ በቃ ቪዲዮም ያኔ የሚጠፋም ካለው እኔ በራሴ ነው የሰራሁት። ግን አይታወቅም ከሰው ስህተት ከብረት ዝገት ይባል የለ አይታወቅም። እና ቪዲዮዬን አይተህ ምናምን ነገር ብዬ ሰጠሁት ማለት ነው። እና በቃ ታውቃላችሁ ያስፈራል ሀቂቃ በጣም ነው የሚያስፈራው። እና አይቶ ምን ብሎ አፕላይ አድርጎ መብሩክ እንኳን ደስ አለሽ ብሎ ሲለኝ ማለት ነው ልክ ከላይ ብላይ እንደወጣሁኝ ምናምን አካባቢ ነው እና አላመንኩም ከምር እና በጣም ደስ አለኝ። ይሄ ሆነው ግን ደስታዬን ያው ከፈጣሪ በታች በእናንተ ነው። ገብታለች ብላችሁ ስክሮል ሳታደርጉ ሀቂቃ ሁላችሁም ያኔ ሰዓት በሚያስፈልገኝ ሰዓትዋን እንድትሞላ ብላችሁ ብዙ ልጆች አላችሁ። እውነት ለመናገር ስማችሁን እንዲህ ነው ብዬ ዘርዝሬ ባልጨርሰውም አዳርም እንደዚሁ ያጫወታችሁልኝ ብዙ አላችሁና እግዚአብሔር እናንተን እግዚአብሔር ዋጋ ከፋይ ሰው ያው አይከፍልምና ማለት ሰው ደካማ ነን እኛ እና ላመሰግናችሁ ወዳለሁኝ። ሁላችሁም ደግሞ በቅርቡ እንደምትደሰቱልኝ ባለሙሉ ተስፋ ነኝ። ሀቂቃተን ሁላችሁም ደግሞ ሰዓት አልሞላም ብላችሁ ተስፋ አትቁረጡ፣ ማለት ተስፋ አትቁረጡ። ይሞላል እግዚአብሔርን። እኔ ራሱ እንደዛ ብዬ ነበር ይሞላል መሰለኝም ጭራሽ። እና እግዚአብሔር ይመስገን ዛሬ ላይ እዚህ ደርሻለሁ በእናንተ። እግዚአብሔር ደግሞ እግዚአብሔርን አመስግኑልኝ። እውነት ለመናገር ደስታን አብሳሪው መላእክተኛው ቅዱስ ገብርኤል በለጠኑ ደስታን አብስሮኛል። እናንተን ደስ እንደምትደሰቱ ባለሙሉ ተስፋ ነኝ እና ሁላችሁንም ላመሰግን ወዳለሁኝ። ይሄ የሆነው በእናንተ ነው። እዚህም የደረስኩት በእናንተ ነው። እግዚአብሔር ያክብርልኝ፣ ክበሩልኝ ልል ነው ዛሬ ቪዲዮ ልሰራ የተገደኩት ማለት ከዚህ በኋላ ደግሞ በጥሩ ቪዲዮዎች እንገናኛለን እንደ እግዚአብሔር ፈቃድ። አሁን ግን ያው ለቤታችን አዲስ ከሆናችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በር በማየት ኮሜንት፣ ሀሳብ አስተያየታችሁን በመጻፍ አበረታቱኝ ይላለሁኝ። ከዚህ በተሻለ ቪዲዮ እንደምንገናኝ ባለሙሉ ተስፋ ነኝ። አመሰግናለሁ። ቸር ቆዩልኝ። ወዳችኋለሁ። ላይክ ሼር ሰብስክራይብ አድርጉኝ እና ከዚህ በተጨማሪ ደግሞ ቆዩልኝ የምወደው ነገርና ሁላችሁም ተስፋ እንዳትቆርጡ ማለት ሰዓት አልሞላልንም ብዙ በቃ ብላችሁ እንዳታስቡ፣ እንዳትጨነቁ። ሰዓት በጊዜው ይሞላል። ብቻ ግን ተስፋ አድርጉ። እንደገና ደግሞ በራሳችሁ ማለት እንደዚህ ያኔ ሌላ ነገር ባይኖር ደስ ይለኛል። ጥርት ያለ ነገር ስሩ፣ ትደሰታላችሁ እላችኋለሁኝ። እኔም ከጎናችሁ ነኝ፣ ከፈጣሪ በታች አብሬያችሁ እሰራለሁ። ባለውለታዎቼ ናችሁ። ከዚህም በኋላም እኔም ደግሞ ያኔ አሁን ብዙ ቻሌንጆች አሉት እኮ ማለት አሁን እንደዚህ ዛሬ ዋቻወር ሞላና እዚህ ደረስኩኝና ያው ምስጋናዬን ላቅርብላችሁ እንጂ ከዚህም በኋላ ብዙ ቻሌንጆች እንዳሉ ታውቃለሁኝ ማለት ነው። እና ያም ደግሞ ከተባበርን እኛው ለኛ ከተባበርን አይደለም ለራሳችን ለሌሎቹ ራሱ ብዙ ዩቱበሮችን
እኔ እንደራሴ እውነት ለመናገር ምን አይከፈልበትም እኮ ለመብራት አንከፍልም፣ ለሸበካ አንዳንድ ቦታ ነው። እኔ አሁን አንዳንድ ሰዎች አዎ ዳታ ምናምን ሊሆንባችሁ ይችላል። እኔ ግን እግዚአብሔር ይመስገን ከስሮች ነው ሁሉ ነገር ማለት ነው። እና አምላክ እየተመሰገነ ይሁን። እንተባበር ሁላችንም በኮሜንት በሰብስክራይብ እንዲሁም በላይክ በር በማየት በር ለሚያስፈልገው እንደገናም ደግሞ ሰዓት ለሚያስፈልጋቸውም ያው ሰዓት እንደሚያስፈልጋቸው መጠን ልንጠይቃቸው ይገባል ሁሉንም ማለት ነው። ሁላችንም ከተባበርና ከተደጋገፍን ኦ ማይ ጋድ እንሄዳለን ከምር እና ሁላችሁም እንተባበር። ያው ኢትዮጵያውያን ስንተባበር ሁሉ ያምርብናል እኮ እውነት ለመናገር ማለት ነው። እና ይህን ይመስላል። አመሰግናለሁ እስከዚህ ሰዓት ስላዳመጣችሁኝ አብራችሁኝ ስለቆያችሁ። በቃ በብዙ ነገር ምስጋናዬ ከልብ ነው እላለሁኝ። ለቤታችን አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ሀሳብ አስተያየታችሁን ኮሜንት፣ ሀሳብ አስተያየት እቀበላለሁኝ ሁላችሁንም ማለት ነው። ሀሳብ አስተያየት ደግሞ ያስፈልገኛል። ያ ማለት አዲስ ነኝ ጀማሪ ነኝ ብላችሁ ያዙት። ማለት ወቻወር ሞላው ማለት ዩቲዩበር ዩቲዩበር ሆኛለሁ እግዚአብሔር ይመስገን። ግን ከዚህ በኋላም ብዙ ቻሌንጆች ስላሉ ሀሳብ አስተያየት ብትሰጡኝ ያን ሀሳብ አስተያየት እቀበላለሁ። ሀሳብ አስተያየታችሁ መሰረት እቀጥላለሁ ማለት ነው። ወዳችኋለሁ ሁላችሁንም። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ባይ ባይ። ቸር ቆዩልኝ ውዶቼ። አመሰግናለሁ። እና በዛውም ደግሞ ውሃ እያጠጣው ነው። ደስ አይልም? ግን ቦታው ውሃ ማጠጣት ደስ ይለኛል። እንደዚህ ውሃ ግቢ ውስጥ ያለው መዝራአ ነገር ምናምን ነገር በጣም ነው የምወደው ማለት ነው። ውሃ ውስጥ መንቦጫረቅ እና በዛውም የሀገሬን ትውስታ እያስታወስኩኝ ቪዲዮ ለመቅረጽ እንትን አልኩኝ ማለት ነው። ቴንኪ ውዶች።